السلام عليكم ورحمة الله تعالى وبركاته. بقولهم يا على مقطع علي متكنيو وندم مهتوچه يا الله سلام ازنت ردئت ولا تشنجاي هون وإذا مرضت فهو يشفيني. الله سبحانه وتعالى قرآن وسط ستامم የሚያድነኝ አላህ ነው ማለታቸው ነብዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። الصحة تاج على رؤوس الأصحاء لا يراها إلا المرضى. ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚህ ምድርም ከቀጣዩም ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታዬና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ላይ እገኛለሁ። ምስጋና ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ይሁን። አልሐምዱሊላህ ረብል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ? አመሰግናለሁ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሙአዝ ኢስላሚክ ሚዲያ ቤተሰቦች እንዴት ናችሁ? ኡስታዝ ያሲን ኑሩ እንግዲህ በሰሞኑ ታሞ መሰንበቱ ይታወቃል። በርካታ ወንድሞችም እንግዲህ በዚህ ዙሪያ ዱዓ እያደረጉለትና እንዲሁም መረጃውን እያሰራጩ ለቆይተው ነበረ። አሁን ላይ ደግሞ እሱ የነበረበት የጤንነት ሁኔታ ምን ይመስላል የሚለውን ስንሰማ ቆይተናል። እንግዲህ በዚህ ልክ መሻሉን እናሰማችሁ ብለን ይሄን መረጃ ወደ እናንተ ይዘንላችሁ ቀርበናል። ይሄን መረጃ ደግሞ ለብዙ ወንድምና እህቶች ማድረስ የእናንተ ኃላፊነት ይሆናል። ላይክ ሼር እያደረጋችሁ ማለት ነው። ምክንያቱም እንግዲህ ለሱ የሚጨነቁ የሚያስቡ ሁሉ የሱ ጤንነት ያሳሰባቸውን ሁሉ ይህን መረጃ ወደ እነሱ በማድረስ ምን ላይ እንዳለ እንዲያውቁት ማድረግ አለብን ብዬ አምናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉላችኋለሁ። ቀጣይ አስተማሪ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።